በቅድሚያ ለትብብርሽ እያመሰገንኩ ስምሽን ማን ልበል? ስሜ ፈቲያ ሁሴን ይባላል። እሺ ወይዘሮ ፈቲያ አሁን ባለው ሁኔታ የሰንዴ ማርኬት የምርት አቅርቦትና የዋጋ ሁኔታ ምን ይመስላል? ያው አልሐምዱሊላህ በዚህ ሰዓት በጣም አሪፍ ነው። የሆነ ሰዓት ላይ ያው ታውቃለህ ሽንኩርት በጣም ተወዶ ነበር። አሁን አልሐምዱሊላህ በተመጣጣኝ ሁኔታ እያገኘን ነው። በጣም ደስ ይላል። እኔ በእኔ አስተያየት በዚህ ቢቀጥል በጣም ደስ ይለኛል። የቦታ ምቹነት ውስጥ በተመለከተ ያለው ይመቻል፣ በጣም ይመቻል። ቦታ በጣም ይመቻል። ያው ማለት ሁሌ እናንተ ኖራችሁ ማኖራችሁ ዋጋው በዚህ ሁኔታ ቢሆንልን ደስ ይለኛል አለ ኡስታዝ። በቀጣይ ምን ቢስተካከል ጥሩ ነው ታያለሽ? ብትኖሩም ባትኖሩ ዋጋው እኩል እንዲሆን ቅዳሜም እሑድም ሌላም ቀን እንዳይጨምሩ ይሄን ትብብር እንድታረቁልን እናመሰግናለን። እኔ ማመሰግናለሁ። እሺ በቅድሚያ ለትብብር እያመሰገንኩኝ ስምህን ማን ልበል? ኤርሚያስ ግምለሽ እባላለሁ። እሺ አቶ ኤርሚያስ አሁን ባለው የተንሴ ቀራኒዮ ወረዳ 2 የሰንዴ ማርኬት ቦታ ላይ ያለው የስራ እንቅስቃሴ ምን ይመስላል? አሁን ያለው የስራ እንቅስቃሴ በጣም ጥሩ ነው። ከበፊት ከነበርንበትም አሁን ቦታው በደንብ ምቹ ለገበያተኛም ሆነ ለኛ ለሻጮች በጣም ጥሩና ምቹ ቦታ ተሰጥቶናል። ያን እናመሰግናለን። አሁን ባለው የመስሪያ ቦታ ላይ ያለው የምርትና የዋጋ አቅርቦት ላይ ያለ አስተያየት ምን ይመስላል? የምርቱ አቅርቦቱ በጣም አሪፍ ነው፣ ግን ከሰሞኑ ትንሽ አንዳንድ ጾምም ስለገባ የዋጋ ጭማሪዎች አሉ። ያንን ደግሞ እንግዲህ በሚቻለው መጠን እንደምታየው ምርቱን አቅርበናል። ያንን ለተጠቃሚዎች በተመጣጣኝ ዋጋ ከተማ መስተዳድሩ ባወጣው መሰረት እየሸጥን ያለን። በቀጣይ ምን ቢሻሻል ምን ቢስተካከል የተሻለ አገልግሎት እንሰጣለን ብለህ ታስባለህ? አሁን ቢሻሻል የምንለው እንደምታየው ሁሉ ነገር አሪፍ ነው፣ ግን ከበፊቱም እንደነበሩ ተሻሽሏል። ቦታ አሁንም ቢሆን በደንብ ምቹና ቦታ አይደለም። እዚህ ከበስተኋላ ያሉ ነጋዴዎች አንዳንድ ቅሬታ አላቸው። መንገድ ዘግታቸው ነው የሚሸጡት፣ እኛን ትከልላላችሁ የሚለው ይህንን ደግሞ ወረዳው እንደ ሀሳብ ወስዶ የሆነ ምቹ ቦታ ቢፈጥርልን ደስ ይለናል። ብራ አመሰግናለሁ። እኔም አመሰግናለሁ። ትብብርሽ እያመሰገንኩኝ ስምሽን ማን ልበል? ስሜ አያል ደጀን ይባላለሁ። እሺ አሁን ባለው የሰንዴ ማርኬት ገበያ ላይ ያለው ስራ ምን ይመስላል? ስራ አሪፍ ነው፣ ግን ከክረምት ጋር ትንሽ ከባድ የዋጋ ተመጣጣኝነት ቢደረግልን የምናመጣው ከባድ ስለሆነ እዚህ ጋር ደግሞ የሚለጠፈው ነገር ደግሞ ከገበያው ጋር አይመጣጠንም። ስለዚህ እሱ ቢስተካከልልን። በቦታ ምቹ ሁኔታ ላይ ያለሽ አስተያየት ምን ይመስላል? ከበፊት ከነበረውና አሁን ላይ ያለው ሁኔታ አሪፍ ነው። የምርት አቅርቦቶች ላይ ውስንነቶች ይስተዋላሉ። እነሱን ለመቅረፍ ምን እየተሰራ ነው? እስካሁን ያየነው ነገር ምንም እየተሰራ አይደለም። እዛ የምናመጣበት በጣም ውድ ነው። እዚህ ጋር ደግሞ የተለጠፈው ነገር ደግሞ በጣም አስተያየት ቢደረጉልን ደስ ይላል። በቀጣይ ምን ቢስተካከል ጥሩ ነው ትያለሽ? ኑሮ ቢስተካከል ደስ ይላል። ከዛ በተረፈ ደግሞ አሪፍ። እናመሰግናለን።